ሰጅና ቶሎ ስጫት ትሄድልኝ። እሺ። ለምንድን ትቆጪ? የምን ቁልፍ ነው የምትይኝ? አላይሻትም እንደ ሳሎን ስገቢ ሶሲ እኮ ተቀምጣለች። ምን ልትሰራ መጣች? እግርሽ ሁለተኛ ቤቴ እንዳይረግጥ ብያት አልነበር እንዴ? አዎ፣ ግን ሻንጣ ልትወስድ ነው የመጣችሁ። ለዛ ነው። አንቺ ራስሽ ዝም በይ። ምን ከላ ሳይክ ይኸውልሽ፣ እኔ ከአንቺ ምንም ነገር ማየትም ሆነ መስማት አልፈልግም። በቃ ተይኝ። እኔ እኮ ላንተ አስቤኝ ነው። አመሰግናለሁ ስላሰብሽልኝ። አታስቢ። ጽናት አሁንስ አበዛችው። ኧረ ጽናት እንደዚህማ አትሁኚ፣ ቅናትሽን ጭቅጭቅሽን ቀንሽ እያላችሁ ነው። እኔም ባልኩት መሰረት እናንተም እየደገፋችሁኝ ነው። ምክንያቱም አንዳንድ ጊዜ ለሴቶቹ ብቻ ሳይሆን ለወንዶቹ መወገን አለብን አይደል? እንደ ቤተሰብ። ምክንያቱም ኪራም ባለትዳር ነው፣ የቤት አስተዳዳሪ ነው። ጽናት ስራ የላትም፣ ቤት ውስጥ ተቀምጣ ነው የምትውለው። አውቃለሁ ይደብራታል። ግን ቢሆንም ደግሞ ሴት ልጅ ጭቅጭቅ ስታበዛ ወንድ ልጅ ወደ ቤት ለመምጣት ይጣላል። ምክንያቱም ያን ጭቅጭቅ ስለሚፈራ ወደ ቤት ላለመምጣት ይመርጥና ምግብም ሁሉ ነገር በውጭ ማድረግ ይጀምርና ጧት ወጥቶ ማታ ይገባል። ስለዚህ ጭቅጭቅ ያለበት ቤት ታውቃላችሁ የቀዘቀዘ ነው። በማንኛውም ትዳሮች ላይ ያገባችሁም ያላገባንም ማለት ነው። አሁንም የምናገባ ያገባችሁም ሰምታችኋል። በትዳራችሁ ውስጥ ሰላም በቃ ፍቅር ለመሆን ረጋ ያለ ስክን ያለ ኑሮ ለመኖር ካሰባችሁ ጭቅጭቅን መቀነስ፣ በተለይ እኛ ሴቶች በጣም ይገርመኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናትን ድራማ እንግዲህ ዛሬም በድጋሚ ይዤላችሁ መጥቻለሁ። እናንተም የራሳችሁን የሰጣችሁት ሀሳብ ነበረ። በዛ ሀሳብ ተመርኩዤ እንግዲህ መጥቼላችኋለሁ። ጽናት ልትረጋጋ ይገባል። ጽናት አሁንስ አበዛችሁ እያላችሁ ነበረ። ጽናት ቅናትሽን ቀንሽ የሚልን ኮሜንት አለና እውነት ነው። እኔም ቅናቷና ጭቅጭቋን ካላቆመች ከኪራ ጋር በጣም ትልቅ ጠብ ውስጥ ትገባለች። ኪራም ያላት ነገር አለ። ለአንቺ ብዬ ነው የአንቺን ስሜት ለመረዳትና የአንቺን ትዕዛዝ ለማክበር ብዬ ነው ሀናን ከስራ ቦታዋ ያፈናቀልኳት፣ ከስራ ያባረርኳት። ስለዚህ ከዚህ በላይ ምን እንዲያደርግልሽ ፈልገሽ ነው? በቃ ጊዜ አሰጠኝም ለምትዩ ነገር ባለኝ አቅም ጊዜ እየሰጠውሽ ነው። ስራ ስለሚበዛብኝ ነው። ስራ ስለተደራረበብኝ ነው። ታውቂያለሽ፣ ስራ አቁሜ ነበር፣ ስራ እየሰራው አልነበረም። ልትረጅኝ ይገባል ብሎ በቃ ዛሬ በጣም ተናግሯት ነበር። ትናንት በተለቀቀው ቪዲዮ ላይ ተናግሯት ነበር። እውነት ለመናገር እኔም ደግሞ ለምን ተናገራት አለልም። ምክንያቱም አንዳንድ ጊዜ ዝምታ መልስ ነው አይደለ? ዝም የሚላት ብቸኛ ስለሆነች ይደብራታል፣ ይከፋታል ብሎ ነው። ስለዚህ ደግሞ እሱ ዝም ሲላትና ሲታገሳት እሷም ደግሞ ዝም ማለቱን እንደ ጥሩ መልስ አይታ ባሏን ማክበር፣ እሱ ከስራ ቦታ ሲመጣ ቤት ውስጥ አበባ ነገር አድርጋ አበባ ነገር እንትን አድርጋ እራት አዘጋጅታ በቃ ሰርፕራይዝ ማድረግ ራሱ አለባት። ለምን ባለቤቷ ከስራ ቦታ ሲመጣ በቃ ደብሮት ደክሞት በቃ ብዙ ነገሮች አሳልፎ ነው የሚመጣው ታውቃላችሁ። እና የዛን ጊዜ ከሱ ብቻ አይደለም መጠበቅ ያለብን ቤተሰቦቼ፣ ባሎቻችን ለኛ ብቻ አይደለም እነሱ ለኛ እንዲያደርጉልን ብቻ አይደለም መጠበቅ ያለብን። ባሎቻችሁ ከውጭ ሲመጡ ማንኛው አንድ ሴት ባሏ ከውጭ ሲመጣ ደብሮት በስራ በዝቶበት ስትረስ ውስጥ ሆኖ ድካም ውስጥ ነው የሚመጣው። ስለዚህ እኛም ቤት ውስጥ ሆነን ባላችንን የሚበላው ነገር አዘጋጅተንለት የሚለብሰው ልብስ አዘጋጅታችሁለት በቃ እሱን ራሱ እንደዛ ሰርፕራይዝ ማድረግ ባለን አቅም ትሪት ማድረግ አለብን አይደለ? እነሱም ደግሞ በዛው ልክ እኛን ትሪት ያደርጋሉ ማለት ነው። እና እኛ ከነሱ ብቻ አንጠብቅ ለማለት ፈልጌ ነው። እና ወዶቼ ጽናት ጭቅጭቋና ይሄ ቅናቷን ማቆም አለባት። ያለዛ በነ ጽናት ቤት ሁልጊዜም ጭቅጭቅና ነገርና መኳራፍ ብቻ ነው የሚበዛው ማለት ነው። እና ስለዚህ ውዶቼ ብቻ አላቅም። ሰኒና ጆከርም ደግሞ እንግዲህ በጣም ትልቅ ስትረስ ውስጥ ላይ ናቸው ያሉት። አሁን ራኬብ መታለች። ራኬብም ደግሞ ጥያቄ እየጠየቀቻቸው እያጨናነቀቻቸው ነው። አላቅም እውነት ለመናገር ግን እየተፈጠረ ያለው ነገር ትንሽ ከባድ ነው። ሶሲ እንግዲህ ሰራተኛቱ ለቃታለች። ምህሩና ናሆማን እያየናቸው አይደለም፣ ሰራተኛቱንም እያየናት አይደለም። እስቲ በቀጣይ እንግዲህ ነገ በሚለቀቀው ክፍል ላይ ምናይ ይሆናል። ምን እንደሚፈጠር እንግዲህ ማወቅ ማሰብ በጣም ከባድ ነው። አይ ነው እንግዲህ እስቲ አዲስ ነገር ይኖራል ብዬ አስባለሁኝ። እውነት ግን ማነው ናሆማና ምህሩ መምጣት አለባቸው። ምህሩ ተሽሏት ከዚህ ከአልጋ ላይ ተነስታ መናገርም ችላ ያለውን ነገር ለቤተሰቦቿ ማስረዳት አለባት ብዬ አስባለሁ። ምክንያቱም ያለችበት ሁኔታ አሁን ላይ እጅግ በጣም ከባድ ሁኔታ ላይ ነው ያለችው። ምን ላይ እንደሆነች ማወቅ እፈልጋለሁ።